ለአዳም ዘር በሙሉ የመጀመሪያ ፍርድ ውሳኔውን አሳወቀ። ነገር ግን መልእክቱ የደረሳቸው የሚበዙት አቃለሉት። በመቀጠል ከሁለት ዓመት ቆይታ በኋላ በ27/9/2000 ዓመተ ምህረት የመጨረሻ የሆነውን የፍርዱን ቃል ገለጸ። የሰው ትዕቢት ማለቂያ የለውምና የልዑልን ፍርድ አቃለለ፣ ናቀ። እንኳን ሊተገብረው ሊሰማውም ተጸየፈ። ይሁንና የእግዚአብሔር ሥራ ሰውም ሰማ አልሰማ አይቋረጥምና በስተመጨረሻ ፍርዱን ወደ አፈጻጸም የሚያሸጋግረውን ሁሉን የዓለም አካል የሚዳስሰውን ያፈጻጸም ውሳኔ ከአንድ ዓመት ተኩል በኋላ በ19/7/2001 ዓመተ ምህረት ወጣ። መልእክቱ በአማርኛም በእንግሊዘኛም የመጣ ሲሆን በዚህ መልእክት መውጣት ሰዓት ለየት ያለው ነገር ቢኖር ከመጀመሪያ እስከ አፈጻጸም ያሉት መልእክቶች በሙሉ አማርኛውም እንግሊዘኛውም በአንድ ጥራዝ በማካተት እንግሊዘኛውን በአንድ ጥራዝ አማርኛውንም በአንድ ጥራዝ በማድረግ ለዓለም ሕዝብና ለኢትዮጵያ ሕዝብ በስፋት ለማድረስ ተሞክሯል። ከዚህ ሁኔታ በኋላ ለኢትዮጵያን የተዋህዶ አማኞች ብቻ የተመለከተ 15 ገጽ የያዘ መልእክት በአንድ 6ኛ ወር 2002 ዓመተ ምህረት እንዲወጣ የተደረገ ሲሆን መልእክቱ በስፋት ሊዳረስ ችሏል። ይህ መልእክት ለሶስት ጊዜ ያህል ለሀገሪቱ መሪ የተጻፈላቸውን ብርቱ ማሳሰቢያ የያዘ ሲሆን የተቀረው ግን የሀገራችንን አገዛዝ ማብቂያ ሰዓት መድረሱን በመግለጽ የምህረትና የቅጣት ዕድልን ለገዦቻችን ሰጥቶ ነበር። ይሁንና በዚህ ዕድል ሳይጠቀሙበት ቀርተዋል። ቀጣዩን ዕጣቸውን በሌሎች ርዕስ ውስጥ እናየዋለን። በጥቅሉ ዓለምም ሆነች ሀገራችን እንደየእምነት መሰረታቸው እንደ ዕውቀት ባለቤትነታቸው ሁሉም የየራሱን ግምት አዘልና በዓለም ዕውቀት በገበየው መነጽር በማየት ሐሳቡን ሲሰነዝር ቆይቷል። የዓለም ሕዝብ እንዲሁም ኢትዮጵያን ላስታውሳችሁ መልእክቶች ሁሉ 1 2 3 ለኢትዮጵያን የተዋህዶ እምነት ተከታዮች ደግሞ 15 ገጽ የያዘ መልእክት እንደደረሳችሁ ከላይ ላስራዳችሁና ላስታውሳችሁ ሞክሬያለሁ። እጅግ ውስን ሰዎች ቢያደምጡም 99 ከመቶ ወይም ከ10 9 እጁ ንቆትቶታል። እኔንም አጭበርባሪ ቅዠታም ገዢው መንግስት የላከው ሰላይ ሌላም እጅግ ጸያፍ ስሞችን ቢለጥፉብኝም ድርጊቱም ቢያመኝም ተደሳቹም ዲያብሎስ ቢፈነጥዝም ለኔ ለግሌ ሽልማቴ ሉል የሰጠኝ ትንሽ የመስቀል ሸክሜ ናት። ዓለም የኔን ስብዕና ያጠናል። ከሀገሬ መንግስት ጀምሮ የዓለም ኃይላት ጭምር የጋራ ጠላታቸው አድርገውኛልና ተባብረው ያልተቋረጠ ክትትል ስልታዊ ጥቃት ሲያከናውኑ ኖረዋል። ግን ቀድሞም ነግሬያቸዋለሁ። አማካሪያቸው ዲያብሎስም ብልጥ ነው፣ ጥበቡን አልተነጠቀምና ከቀዩ መስመር እንዳያልፉ በማድረጉ እስካሁን በጠርዙ ቆመዋል። አቤቱ አንተን ጠርቻለሁና አልፈር። ክፎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሁኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጃት ለሚፈሩም የሰው ወርሃት ቸርነት እንደምን በዛች። በፊት መጋረጃ ከሰው ክርክር ትጋርዳቸዋለህ። ዳዊት 30:31 ከቁጥር 17 እስከ 20። የሚደረገው ይደረግ ዘንድ ለሁሉም ሰዓት ስላለው በዚህ አልገረምም። የሰው ዘር ብርቱና በቀላሉ የማይሰበር ልብ አለው። የፈጠረውን አምላክ ክዶ ንቆ ባልሰራው ዓለም ባልሰራው የራሱ ገላ በስብዕናው በተሰጠችው ብናኝ ዕውቀት በአጭር ዕድሜው በሰበሰበው ሀብት በያዘው ስልጣን ፍጹም በመታበይ የፈጠረውን አምላክ ምክርና ተግሳጽ ይንቃል። መልእክቶች ሁሉ የመጡት እሱን እንደ ኖህ ዘመን ሰዎች እንዳይጠፋ እንደ ሶዶምና ገሞራው እሳት እንዳይበላው ነበር። አልሆነም። ዓለምም ኢትዮጵያንም ዓለም አንድ መንደር ሆናለችና አልሰሙም። መልእክቶቹንም ናቁት እንጂ አልተቀበሉትም፣ ከጥቂቶች የታደሉት በስተቀር። ስለዚህ ያለ መስማትን ፍሬ በዚህ አምስተኛው መልእክት ውስጥ ሁልህም የአዳም ዘር በሙሉ ተረዳዋለህ። ሰው በደነገገው ሥርዓትና ሕግ ብታምጽ ሰው ፍጡሩ የሰው ዘር የሰራው ስለሆነ ምድራዊና ፈራሽም በመሆኑ የሁሉም ጌታ በሆነው ልዑል እግዚአብሔር ትዳኛለህ። እንደ ፈቃዱ ካደረግህ ታመልጣለህ። የራሱን የሁሉ ጌታን ትእዛዝና ፈቃድ ካቃለልህ ደግሞ የሚታደግህ ኃይል ሰማይን ብትወጣ ምድርን ብትገባ ስለሌለ የሚያድንህ የለም።
2 ከመልእክቶች መውጣት በኋላ ዓለም ምን ገጠማት? አሁንስ በምን ሁኔታ ላይ ትገኛለች? በመልእክቶቹ አንጻር ቅጣቱ በምን መጠን እየተከናወነ ይገኛል የሚለው ርዕስ እናያለን። መልእክቶቹ በሙሉ ጊዜ ወስደው ሁሉም ሰው ቢረዳው ዘንድ በማሰብ ባላቻኮለ ሁኔታ ተልኳቸውን እያረጋገጡ ይገኛሉ። ከመልእክቶቹ መከሰት በኋላ ዓለም ብዙ ጥፋት ገጥሟታል። የመጀመሪያውን የሰዓት ወንፊት ሁሉም ሰው እያየው ይገኛል። በዓለም ላይ ሁሉ የጫጉላው ዘመን አልፏል። ዛሬ ስለ አንድም ሁለትም ጥፋት ሰምተን ሳናበቃ በሌላ አቅጣጫ ደግሞ የሌላን አደጋ መከሰት እንሰማለን። ዓለም የኢኮኖሚ ቀውስ ንጧታል። ግሽበት፣ የበጀት ጉድለት፣ የገንዘብ ቀውስ፣ የባንኮችና ኢንሹራንሶች ክስረት፣ የጅምላ መሸቃቀጫዎች ውሽቀት፣ የመላክና የማስገባት መቀዝቀዝ፣ ጥልቅ የሆነ ኢኮኖሚ መቀዝቀዝ፣ ስራ ማጣት፣ ረሃብ፣ ስደት፣ የተለያዩ ንግዶች ክስረት፣ መንግስት እንደ መንግስት ያለ መሆን፣ በየትኛውም የዓለም ክልል በአሁኑ ሰዓት ያሉ መሪዎች በሙሉ ማለት ይቻላል ዘራፊዎች፣ አዘራፊዎች፣ ውሸታሞች፣ አመንዛሪዎች፣ ጉቦኞች፣ ጨካኞች፣ አታላዮች መሆን፣ በተለይም እንደ አፍሪካ ባሉ አገሮች ከህዝባቸው ስጋውን በልተው አጥንቱን ቆርጥመው የጨረሱ መሪዎች በስልጣናቸው መቀጠልና የማያፍሩ መሆናቸው፣ በጭካኔ የድሃውን ጉሮሮ ዘግተው በውጪ ባንኮች ብር የሚያጉሩ፣ ህዝባቸውን በታንክ በጀት የሚጨርሱ፣ ለስልጣናቸው ሁሉንም ወንጀል የሚፈጽሙ አይን አውጣዎችን እያየን ነው። በሁሉም ዓለም ዙሪያ ገብ የኑሮ ውድነት ሰፍኖ ኑሮም እጅግ ተመሰቃቅሎ እናያለን። አዳዲስ ቀውሶችን ፈጠው መጥተዋል። ምሳሌ የሚሆነን ዛሬ በኃያላን ውስጥ አግጦ የመጣው የዕዳ ቀውስ ነው። የአሜሪካ የባቢሎን የመንግስት ዕዳ 16 ትሪሊዮን አልፏል። የአውሮፓን በቁጥር አይገለጽ እንጂ ብዙ ትሪሊዮን ሆኗል። ይህን ተከትሎ ጠንካራ ብራችን የሚሉት የሚወድቅበት ሁኔታ ተፈጥሯል። እንደ ቻይናና ጃፓን የመሳሰሉ ሀገሮች የጌታቸውን መውደቅ በስጋት እየተጠባበቁ ይገኛሉ። ይህንን የዓለም የጥፋት ጉዞ እያዩ ያሉት የሀገራችን መሪዎችና ታዛዦቻቸው በሚጠፉ ሀገሮች ባንክ ውስጥ ከድሃ ህዝብ ግጠው 8.6 ቢሊዮን የአሜሪካን ዶላር በተለያየ ስፍራ አከማችቷል። የተባበሩት መንግስታት አካል የሆነው UNDP ያወጣው መረጃ ያመለክታል። በምትጠፋው ዓለም በዲያብሎስ አባታቸው በመታመን የሚሰሩት ወንጀል እስከሚደመደሙ ድረስ የማይቆም መሆኑን ያሳያል። የዮሐንስ ራእይ 18 ከቁጥር 4 እስከ 24 ይመልከቱ። እንዲሁም ኢትዮጵያ የዓለሙ ብርሃን መልእክት 1 ከገጽ 4 እስከ 5 ያገናዝቡ። ዓለም በማህበራዊ ቀውስ እየታመሰች ነው። በየትኛውም ዓለም አካል የእርስ በርስ ግጭቶች በአብዛኛው ስፍራ የሚታዩ የየዕለቱ ክስተት ናቸው። በእምነት ፍጅት፣ በድንበር ፍጅት፣ በስልጣን ውጊያ፣ ትራንስፖርትና ጤና መውደቅ፣ የመንግስት በህዝብ አመኔታ ማጣትና ሰሚ ማጣት፣ ዘወትር ከተሞች በህዝብ መተራመስ፣ የባቡር፣ የአውሮፕላን፣ የመኪና አደጋ መብዛት፣ በመላው ዓለም የየዕለት የኑሮ ወጥቶ የመግባት ዋስትና ማጣት፣ ዓለም አቀፍ ስብዕናቸው በጣሉ የሰው ቅርጽ በያዙ ልቡሳ አጋንንት እየተመራች መገኘቷ፣ ለሰው መብት፣ ለስብዕናው፣ ለኑሮው የሚጨነቁ የሚያስቡና የሚተጉ መሪዎች ሙሉ በሙሉ ከዓለም ገጽ መወገድ፣ በምትኩ ፕሮቶኮላቸውን አሳምረው ውሸትን፣ ጨካኝነትን፣ ራስ ወዳድነትን፣ ስለሌላው ደንታቢስነትን፣ የቦዘኔ ተግባርን፣ አንደበትን የያዙ መሪዎች መተካታቸው ሰርቀው ዋሽተው ገለው የማያፍሩ ናቸውና ዘወትር ለህዝብ ጥፋትን፣ ጭንቀትን፣ ሞትን፣ ረሃብን፣ ስደትን የሚደግሱለት መሆናቸው የራሳቸውን ዲያብሎሳዊ ምኞት ጥፋትን፣ ጭንቀትን የራሳቸውን ዲያብሎሳዊ ምኞት የሚያስፈጽሙበት ሕግ አውጥተው ፍርደ ገምድልነትን አጽንተው የሚረግጡንን ማየት በሁሉም ሰው የሚመሰክረው ሆኗል። መልእክቶች ከዚህ በመለስ የማይባለውን የቅጣት አይነት መላው ዓለም እንድታይ አድርገዋል። የቅጣት